ይህ የሕያው እግዚአብሔር ቃል ነው። ምዕራፍ 30 ዕጣን የሚጤስበት መሠዊያ ከግራር እንጨት ሥራ። ርዝመቱና ጎኑ ባለ አንድ ክንድ የሆነ ከፍታውም 2 ክንድ የሆነ 4 ማዕዘን ይሁን። ከመሠዊያው ጋር አንድ ወጥ የሆኑ ቀንዶች ይኖሩት። ላዩም ጎኖቹን ሁሉና ቀንዶቹን በንጹሕ ወርቅ ለብጣቸው። ዙሪያቸውም የወርቅ ክፈፍ አብጅለት። መሠዊያውንም ለመሸከም የሚያገለግሉት መሎጊያዎችን የሚይዙ ከክፈፉ በታች ትይዩ የሆኑ 2 የወርቅ ቀለበቶች ለመሠዊያው አብጅ። መሎጊያዎቹንም ከግራር እንጨት ሰርተህ በወርቅ ለብጣቸው። መሠዊያውን ከመጋረጃው ፊት ለፊት ይኸውም ከምስክሩ ታቦት ፊት ከምስክሩ በላይ ካለው እኔ አንተን ከምንገናኝበት ከስርየት መክደኛው ፊት አስቀምጠው። አሮን መብራቶቹን በሚያዘጋጅበት ጊዜ በየማለዳው ደስ የሚያሰኝ ሽታ ዕጣን በመሠዊያው ላይ ያጢስ። ምሽት ላይ መብራቶቹ በሚያበራበት ጊዜ ዕጣኑን ማጠስ አለበት። ይኸውም በሚመጡት ትውልዶች ሁሉ ዕጣኑ በእግዚአብሔር ፊት ዘወትር እንዲጤስ ነው። በዚህም መሠዊያ ላይ ሌላ ዕጣን ወይም ሌላ የሚቃጠል መሥዋዕት ወይም የእህል መሥዋዕት አታቀርብ፣ የመጠጥ መሥዋዕትም አታፍስበት። አሮን በዓመት አንድ ጊዜ በቀንዶቹ ላይ ማስተስረያ ያደርግበታል። ይህ ዓመታዊ ማስተስረያ በሚመጡት ትውልዶች ሁሉ ለማስተስረያ ከሚሆን የኃጢአት መሥዋዕት ደም ጋር መደረግ አለበት። ይህም ለእግዚአብሔር እጅግ ቅዱስ ነው። ከዚያም እግዚአብሔር ሙሴን አለው፣ የእስራኤላውያንን ጠቅላላ ቆጠራ በምታደርግበት ጊዜ እያንዳንዱ ሰው በሚቆጠርበት ወቅት ለሕይወቱ ቤዛ የሚሆን ዋጆ ለእግዚአብሔር መክፈል አለበት። በዚህም አይነት ስትቆጥራቸው በእነርሱ ላይ መቅሰፍት አይመጣም። ማንም ወደ ተቆጠሩት ዘንድ የሚያልፍ 20 እቦሊ በሚመዝን በመቅደሱ ሰቅል ሚዛን ግማሽ ስቅል መስጠት አለበት። ይህ ግማሽ ስቅል ለእግዚአብሔር የሚቀርብ መሥዋዕት ነው። ዕድሜያቸው 20 ዓመትና ከ20 በላይ ሆነው ወደ ተቆጠሩት ያለፉት ሁሉ ለእግዚአብሔር መሥዋዕት ማቅረብ አለባቸው። ለሕይወት ማስተስረያ እንዲሆን ለእግዚአብሔር መሥዋዕት በምታቀርቡበት ጊዜ ባለጠጋው ከግማሽ ስቅል በላይ ድሃውም አጉድሎ አይስጥ። የማስተስረያ ገንዘብ ከእስራኤላውያን ተቀብለህ ለመገናኛው ድንኳን አገልግሎት አውለው። ለሕይወታችሁ ማስተስረያ በማድረግ በእግዚአብሔር ፊት የእስራኤላውያን ማስተስረያ ይሆናል። ከዚህም እግዚአብሔር ሙሴን አለው፣ ለመታጠቢያ ከናስ ማስቀመጫ ጋር የናስ ከዚያም እግዚአብሔር ሙሴን አለው፣ ለመታጠቢያ ከናስ ማስቀመጫው ጋር የናስ ሰን አብጅ። በመገናኛውም ድንኳንና በመሠዊያው መካከል አስቀምጥ፣ ውሃም አድርግበት። አሮንና ወንዶች ልጆቹ በውስጡ ባለው ውሃ እጃቸውንና እግራቸውን ይታጠቡበታል። ወደ መገናኛውም ድንኳን በሚገቡበት ጊዜ ሁሉ እንዳይሞቱ በውሃ ይታጠቡ። እንዲሁም ለእግዚአብሔር የእሳት መሥዋዕት ለማቅረብ ወደ መሠዊያው ለማገልገል በሚቀርቡበት ጊዜ እንዳይሞቱ እጃቸውንና እግራቸውን ይታጠቡ። ይህም በሚመጡት ትውልዶች ሁሉ ለአሮንና ለትውልዶቹ የዘላለም ሥርዓት ይሆናል። ከዚያም እግዚአብሔር ሙሴን አለው፣ ምርጥ ቅመሞችን 500 ስቅል ፈሳሽ ከርቤ ግማሽ፣ ይኸውም 250 ስቅል ጣፋጭ ቀረፋ፣ 250 ስቅል ጠጅ ሳር፣ 500 ስቅል ብርንጉድ ውሰድ። ሁሉም እንደ መቅደሱ ስቅልና 1 የኢፍ መስፈሪያ የወይራ ዘይት ይሁን። እነዚህን በቀማሚ እንደተሰራ እንደሚሸት ቅመም የተቀደሰ ቅባ ዘይት አድርገህ የተቀደሰ ቅባ ዘይት ይሆናል። ከዚያም የመገናኛውን ድንኳን፣ የምስክሩን ታቦት፣ ጠረጴዛውንና ዕቃዎቹን ሁሉ፣ መቅረዙንና ዕቃዎቹን፣ የዕጣን መሠዊያውን፣ የሚቃጠል መሥዋዕት መሠዊያውንና ዕቃዎቹን ሁሉ እንዲሁም የመታጠቢያ ሳህኑን ከነመቆሚያው እንድትቀባበት ይሁን። እጅግ የተቀደሱ ይሆኑም ዘንድ ቀድሳቸው። የሚነካቸውም ሁሉ የተቀደሰ ይሆናል። ካህናት ሆነው ያገለግሉኝ ዘንድ አሮንንና ወንዶች ልጆቹን ቀባቸው፣ ቀድሳቸውም። ለእስራኤላውያን ንገራቸው፣ በሚመጡት ትውልዶች ሁሉ ይህ የኔ የተቀደሰ የቅባ ዘይት ይሆናል። በማንም ሰው ሰውነት ላይ አታፍሱት። በተመሳሳይ መንገድ ምንም ዘይት አትስሉ። የተቀደሰ ነው፣ ቅዱስ መሆኑን ልብ በሉ። ተመሳሳይ አይነት የሰራ ከካህናት ሌላ
በማንም ሰው ላይ ያፈሰሰ ሁሉ ከወገኑ ይወገድ። ከዚያም እግዚአብሔር ሙሴን አለው፣ ተመጣጣኝ በማድረግ የጣፋጭ ሽቱ ቅመሞች የሚንጠባጠብበት ሙጫ፣ በዛንጉል ውስጥ የሚገኝ ሽቱ የሚሸት ሙጫና ንጹህ ዕጣን ወስደህ በቀማሚ እንደተሰራ ጣፋጭ መዓዛ ያለው የተቀመመ ዕጣን አብጅ። በጨው የተቀመመም ንጹህና የተቀደሰ ይሁን። ከእርሱም ጥቂቱን ወቅጠህ ዱቄት በማድረግ አልመህ በመገናኛው ድንኳን ከምስክሩ ፊት ለፊት ከአንተ ጋር በምንገናኝበት ስፍራ አስቀምጠው። ለአንተ እጅግ የተቀደሰ ይሆናል። ለራስህ በዚህ አይነት መንገድ ምንም አይነት ዕጣን አታብጅ። ለእግዚአብሔር የተቀደሰ መሆኑን ልብ በል። በመልካም ሽታው ይደሰት ዘንድ እርሱን አስመስሎ የሚሰራ ሁሉ ከወገኑ የተወገደ ይሁን። ምዕራፍ 31 ከዚያም እግዚአብሔር ሙሴን እንዲህ አለው፣ እነሆ ከይሁዳ ነገድ የሆነ የልጅ ልጅ የሆነው የኡሪ ልጅ ባስልኤልን መርጬዋለሁ። በሁሉም አይነት የእጅ ጥበብ ሥራ ብልሃት፣ ችሎታና እውቀት እንዲኖረው የእግዚአብሔርን መንፈስ ሞልቼበታለሁ። ይኸውም በወርቅ በብርና በናስ ለሚሰሩ ሥራዎች፣ በጥበብ የተሰሩ ጌጦችን እንዲያበጅ፣ ድንጋዮችን እንዲቆፍርና እንዲጠርብ፣ ከእንጨትም ጥርብ እንዲያወጣ፣ ሁሉንም አይነት የእጅ ጥበብ ሥራዎች እንዲያከናውን ነው። በተጨማሪም ከዳን ነገድ የሆነውን የሐስማክን ልጅ ኤልያብን እንዲረዳው መርጬዋለሁ። እንዲሁም ያዘዝኩትን ሁሉ ያደርጉ ዘንድ ለእጅ ጥበብ አዋቂዎች ሁሉ ብልሃትን ሰጥቻቸዋለሁ። ይኸውም የመገናኛውን ድንኳን፣ የምስክሩን ታቦት፣ በላዩ ላይ ካለው ከስርየት መክደኛው ጋር ሌሎች የድንኳኑን መገልገያ ዕቃዎች ሁሉ፣ ጠረጴዛውን ከነ ዕቃዎቹ፣ ከንጹህ ወርቅ የተሰራውን የወርቅ መቅረዝ ከነ ዕቃዎቹ፣ የዕጣኑን መሠዊያ፣ የሚቃጠል መሥዋዕት መሠዊያውን ከነ ዕቃዎቹ፣ ዕጣኑን ከነ ማስቀመጫው፣ ከፈትል የተሰሩ ልብሶችን፣ ይኸውም የካህኑን የአሮንን የተቀደሱ ልብሶችንና ካህናት ሆነው ሲያገለግሉ የሚለብሷቸውን የወንድ ልጆቹ ልብሶችን፣ እንዲሁም የመቅደሱ የሆነውን ቅባ ዘይትና ጣፋጭ ሽታ ያለውን ዕጣን እንዲሰሩት ነው። ልክ እኔ እንዳዘዝኩት ያብጇቸው። ከዚያም እግዚአብሔር ሙሴን እንዲህ አለው፣ ለእስራኤል ንገራቸው፣ ሰንበቴን ማክበር አለባችሁ። ይህም በእኔና በእናንተ መካከል በሚመጡት ትውልዶች ሁሉ ምልክት ይሆናል። ይኸውም የምቀድሳችሁን እግዚአብሔር እንደሆንኩኝ እንድታውቁ ነው። ለእናንተ ቅዱስ ነውና ሰንበትን አክብሩ። ማንም ቢሽረው በሞት ይቀጣል። በዚያ ቀን ማንም የሚሰራ ቢኖር ከወገኑ ተነጥሎ ይለይ። 6 ቀን ሥራ ይሰራል። 7ኛው ቀን ግን ለእግዚአብሔር የተቀደሰ የዕረፍት ሰንበት ነው። በሰንበት ቀን ማንም ቢሰራ በሞት መቀጣት አለበት። እስራኤላውያን በሚመጡት ትውልዶች ሁሉ ሰንበትን በመጠበቅ የዘላለም ኪዳን አድርገው ማክበር አለባቸው። በእኔና በእስራኤላውያን መካከል ለዘላለም ምልክት ይሆናል። ምክንያቱም እግዚአብሔር ሰማይንና ምድርን በ6 ቀን ሰርቷል፣ በ7ኛው ቀን ከሥራ ታቅቦ አርፏልና። እግዚአብሔር በሲና ተራራ ላይ ለሙሴ መናገሩን ከፈጸመ በኋላ በእግዚአብሔር ጣት የተጻፈባቸውን የድንጋይ ጽላቶች፣ 2ቱን የምስክር ጽላቶች ለእርሱ ሰጠው። ይህንን እያዳመጣችሁ ያላችሁ እግዚአብሔር ይባርካችሁ። ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልካም ቆይታ። ምዕራፍ 32 ሕዝቡ ሙሴን ከተራራው ላይ ተወርድ ብዙ እንደቆየ ባዩ ጊዜ ወደ አሮን ተሰብስበው ናና በፊታችን የሚሄዱ አማልክትን ስራለን፣ ያ ከግብጽ ያወጣን ሙሴ ምን እንዳገኘው አናውቅም አሉት። አሮንም የሚስቶቻችሁ የወንድና የሴት ልጆቻችሁን የጆሮ ወርቅ አውልቃችሁ ወደ እኔ አምጡ ብሎ መለሰላቸው። ሕዝቡም ሁሉ የጆሮ ወርቃቸውን አውልቀው ወደ አሮን አመጡ። እርሱ የሰጡትን ወስዶ በመስታሪያ በመቅረዝ በጥጃ ምስል ጣዖት አድርጎ ሰራው። ከዚያም እነርሱ እስራኤል ሆይ ከግብጽ ያወጡ አማልክት እነዚህ ናቸው አሉ። አሮን ይህንን ባየ ጊዜ በወርቅ ጥጃው ፊት ለፊት መሠዊያ ሰርቶ ነገ ለእግዚአብሔር በዓል ይሆናል ብሎ አወጀ። በማግስቱም ሕዝቡ በማለዳ ተነስተው የሚቃጠል መሥዋዕትን ሰዉ።
የህብረት መስዋዕትንም አቀረቡ። ከዚያም በኋላ ይበሉና ይጠጡ ዘንድ ተቀመጡ፣ ሊዘፍኑም ተነሱ። ከዚያም እግዚአብሔር ሙሴን ከግብፅ ያወጣሃቸው ሕዝብ ስተዋልና ውረድ አለው። ካዘዝኳቸው ፈቀቅ ለማለት ፈጣኖች ሆኑ። ለራሳቸውም በጥጃ ምስል የተቀረጸ ጣዖትን ሰሩ፣ ለእርሱም ሰገዱለት ሰውለትም። እንዲሁም እስራኤል ሆይ ከግብፅ ምድር ያወጡ አማልክት እነዚህ ናቸው አሉ። እግዚአብሔር ሙሴን እንዲህ አለው፣ እነዚህ ሕዝብን አይቻቸዋለሁ፣ አንገተ ደንዳኖችም ናቸው። አሁንም በእነርሱ ላይ ቁጣዬ እንዲነድና እንዳጠፋቸው ተወይ። ከዚያም አንተን ለታላቅ ሕዝብ አደርግሃለሁ። ነገር ግን ሙሴ የአምላኩን የእግዚአብሔርን ቸርነት ፈለገ፣ እንዲህም አለ፣ እግዚአብሔር ሆይ በታላቅ ስልጣንህና በኃይል ክንድህ ከግብፅ ባወጣኸው ሕዝብ ላይ ቁጣህ ለምን ይነዳል? ግብፃውያን በተራሮቹ ላይ ሊገድሏቸው ከገጸ ምድርም ሊያጠፏቸው ስለፈለጉ ያወጣሃቸው ለምን ይበሉ? ነገር ግን ሙሴ የአምላኩን የእግዚአብሔርን ቸርነት ፈለገ፣ እንዲህም አለ፣ እግዚአብሔር ሆይ በታላቅ ስልጣንህና በኃይልህ ከግብፅ ባወጣኸው ሕዝብ ላይ ቁጣህ ለምን ይነዳል? ግብፃውያን በተራሮች ላይ ሊገድላቸው ከገጸ ምድርም ሊያጠፋቸው ስለፈለገ ነው ያወጣቸው ለምን ይበሉ? ከክፉ ቁጣህ ተመለስ፣ ታገስ፣ በሕዝብ ላይ ጥፋትን አታምጣ። ለባሪያዎች ለአብርሃም፣ ለይስሐቅ፣ ለእስራኤል ዘርህ እንደ ሰማይ ከዋክብት አበዛዋለሁ፣ ለዘርህም ተስፋ አድርጌ የሰጠኋቸውን ይህችን ምድር ሁሉ እሰጣቸዋለሁ፣ ለዘላለምም ርስት ትሆናቸዋለች በማለት በራስህ የማልከውን አስታውስ። ከዚያም እግዚአብሔር ታገሰ፣ በሕዝቡ ላይ አመጣባቸዋለሁ ያለውንም ጥፋት አላመጣባቸውም። ሙሴም ሁለቱን የምስክር ጽላቶች በእጆቹ ይዞ ከተራራው ወረደ። ጽላቶቹንም ከፊትና ከኋላ በሁለቱም ጎኖች ተጽፎባቸው ነበር። ጽላቶቹ የእግዚአብሔር ሥራ ነበሩ። በጽላቶቹ ላይ የተቀረጸ ጽሕፈትም የእግዚአብሔር ጽሕፈት ነበር። ኢያሱ የሕዝቡን የጩኸት ድምፅ በሰማ ጊዜ ሙሴን በሰፈሩ ውስጥ የጦርነት ድምፅ አለ አለው። ሙሴም የድል ድምፅ አይደለም፣ የሽንፈትም ድምፅ አይደለም፣ የምሰማው የዘፈን ድምፅ ነው ብሎ መለሰለት። ሙሴ ወደ ሰፈሩ ደርሶ ጥጃውንና ጭፈራውን ባየ ጊዜ ቁጣው ነደደ። ጽላቶቹን ከእጁ በመወርወር ከተራራው ግርጌ ሰበራቸው። የሰሩትንም ጥጃ ወስዶ በእሳት አቃጠለው። ከዚያም ዱቄት እስኪሆን ፈጨው፣ በውሃ ላይም በተነው። እስራኤላውያንም እንዲጠጡት አደረገ። አሮንንም ወደዚህ አስከፊ ኃጢአት ትመራቸው ዘንድ እነዚህን ሕዝብ ምን አደረጉህ አለው። አሮንም መልሶ ጌታዬ ሆይ አትቆጣ ብሎ መለሰለት። ይህ ሕዝብ ሁልጊዜ ለክፋት ያዘነበለ መሆኑን አንተ ታውቃለህ። እነርሱም በፊታችን የሚሄዱ አማልክትን ስራልን፣ ይህ ከግብፅ ያወጣን ሙሴ ምን እንዳገኘው እኛ አናውቅም አሉኝ። ስለዚህ ማንኛውንም አይነት የወርቅ ጌጣጌጥ ያለው ሁሉ ያውልቀው አልኳቸው። ከዚያም ወርቁን ሰጡኝ፣ ወደ እሳቱም ጣልኩት። ይህም ጥጃ ወጣ። ሕዝቡ ከቁጥጥር ውጪ እንደሆኑ አሮንም መረን እንደለቀቃቸውና በጠላቶቻቸው ዘንድ መሳለቂያ እንደሆኑ ሙሴ አስተዋለ። ስለዚህ በሰፈሩ መግቢያ ላይ ቆሞ የእግዚአብሔር የሆነ ሁሉ ወደ እኔ ይምጣ አለ። ሌዋውያንም ሁሉ ከእርሱ ጋር ሆኑ። ከዚያም የእስራኤል አምላክ እግዚአብሔር የሚለው ይህንን ነው፣ እያንዳንዱ ሰው በወገቡ ላይ ሰይፍ ይታጠቅ፣ በሰፈር ውስጥ ከዳር እስከ ዳር እየተመላለሰም የእያንዳንዱ ወንድሙን፣ ጓደኛውን፣ ጎረቤቱን ይግደል አላቸው። ሌዋውያኑ ሙሴ እንዳዘዛቸው ፈጸሙ። በዚያም ዕለት ከሕዝቡ 3000 ያህል አለቁ። ከዚያም ሙሴ በራሳችሁ ወንዶች ልጆችና ወንድሞች ላይ በመነሳታችሁ በዛሬዋ ቀን ለእግዚአብሔር የተለያችሁ ሆናችኋል፣ በዛሬዋም ዕለት ባርኳችኋል አለ። በማግስቱም ሙሴ ሕዝቡን እጅግ የከፋ ኃጢአት ሰርታችኋል፣ አሁን ግን ወደ እግዚአብሔር እወጣለሁ፣ ምናልባት ኃጢአታችሁን ማስተሰረይ ይችል ይሆናል አላቸው። ስለዚህ ሙሴ ወደ እግዚአብሔር ተመልሶ እንዲህ አለው፣ ወዮ እነዚህ ሕዝብ የሰሩት ምን አይነት የከፋ ኃጢአት ነው! ለራሳቸውም የወርቅ አማልክት ሰሩ። አሁን ግን አቤቱ ኃጢአታቸውን ይቅር በል፣ ያለዚያ ግን ከጻፍከው መጽሐፍ እኔን ደምስሰኝ። እግዚአብሔር ለሙሴ እንዲህ ሲል መለሰለት፣ የበደለኝን ሁሉ ከመጽሐፌ ደመስሰዋለሁ። አሁን ሂድ፣ ሕዝቡን ወደ ተናገርኩት ስፍራ ምራው፣ መልአኬም በፊትህ ይሄዳል። ሆኖም የምቀጣበት ጊዜ ሲደርስ
ስለ ኃጢአታቸው እቀጣቸዋለሁ። አሮን በሰራው ጥጃ ባደረጉት ነገር እግዚአብሔር ሕዝቡን በመቅሰፍት መታ። ምዕራፍ 33 ከዚያም እግዚአብሔር ሙሴን አለው፣ አንተና ከግብጽ ያወጣኸው ሕዝብ ይህን ስፍራ ለቃችሁ ለዘርህ እሰጣለሁ በማለት ለአብርሃም ለይስሐቅና ለያዕቆብ በመሐላ ተስፋ ወደ ገባሁላችሁ ምድር ሂዱ። መልአክም በፊት በመላክ ከነዓናውያንን፣ አሞራውያንን፣ ኬጣያውያንን፣ ፌርዛውያንን፣ ኤዊያውያንን፣ ኢያቡሳውያንን አስወጣለሁ። ማርና ወተት ወደምታፈስበት ምድር ውጡ። ነገር ግን አንገተ ደንዳና ሕዝብ ስለሆናችሁ በመንገድ ላይ እንዳላጠፋችሁ እኔ ከእናንተ ጋር አልሄድም። ሕዝቡም እነዚህን አሳዛኝ ቃላት በሰሙ ጊዜ ይተክዙ ጀመር። ማንም ሰው አንዳች ጌጥ አላደረገም። እግዚአብሔር ሙሴን እስራኤላውያን እናንተ አንገተ ደንዳና ሕዝብ ናችሁ፣ ለአንድ አፍታ እንኳ ከእናንተ ጋር አብሬያችሁ ብሄድ አጠፋችሁ ነበር። አሁንም ጌጣጌጦቻችሁን አውልቁ፣ እናንተም ምን ማድረግ እንዳለብኝ እወስናለሁ ብለህ ንገራቸው አለው። ስለዚህ እስራኤላውያን በኮሬብ ተራራ ላይ ጌጣጌጦቻቸውን አወለቁ። ሙሴ የመገናኛውን ድንኳን ብሎ የጠራውን በመውሰድ ከሰፈሩ ውጪ ራቅ ባለ ቦታ ላይ ይተክለው ነበር። እግዚአብሔር መጠየቅ የሚፈልግ ሁሉ ከሰፈሩ ውጪ ወዳለ ወደ መገናኛው ድንኳን ይሄድ ነበር። ሙሴ ወደ ድንኳኑ በወጣ ጊዜ ሕዝቡን በመነሳት ወደ ድንኳኑ እስኪገባ ድረስ በየድንኳኖቻቸው ደጃፍ ላይ ቆመው ይጠባበቁ ነበር። ሙሴ ወደ ድንኳኑ ገብቶ እግዚአብሔር ከሙሴ ጋር እየተነጋገረ ሳለ የደመናው አምድ ወርዶ በመግቢያው ላይ ይቆም ነበር። ሕዝቡም የደመናውን አምድ በድንኳኑ ደጃፍ ላይ ቆሞ ሲያዩት ሁሉም በየድንኳኖቻቸው ደጃፍ ላይ ቆመው ይሰግዱ ነበር። ሰው ከባልንጀራው ጋር እንደሚነጋገር እግዚአብሔር ከሙሴ ጋር ፊት ለፊት ይነጋገር ነበር። ከዚያም ሙሴ ወደ ሰፈሩ ይመለሳል። ረዳቱ የነበረው ብላቴናውም የነነዌ ልጅ ኢያሱ ግን ከድንኳኑ አይለይም ነበር። ሙሴ እግዚአብሔርን አለው፣ እነዚህን ሕዝብ ምራ ብለህ ነግረኸኝ ነበር። ከኔ ጋር የምትልከው ማን እንደሆነ ግን አላሳወቅከኝም። አንተም በስም አውቀሃለሁ፣ በፊቴም ሞገስ አግኝተሃል ብለህ ነበር። በእኔ ደስ ተሰኝተህ ከሆነ አንተን አውቅህና ያለማቋረጥ በፊት ሞገስ አገኝ ዘንድ መንገድህን አስተምረኝ። ይህ ሕዝብ የአንተ ሕዝብ መሆኑን አስታውስ። እግዚአብሔር ሀልዎቴ ካንተ ጋር ይሄዳል፣ እረፍቴንም እሰጥሃለሁ ብሎ መለሰ። ከዚያም ሙሴ እንዲህ አለው፣ ሀልዎት ከኛ ጋር ካልሄደ ከዚህ አትስደደን። አንተ ከኛ ጋር ካልሄድክ አንተ በእኔና በሕዝብ መደሰት በሌላው እንዴት ያውቃል? አንተ በእኔና በሕዝብ መደሰትህን ሌላው እንዴት ያውቃል? እኔና ሕዝብህ በገጸ ምድር ከሚገኙት ከሌሎች ሕዝቦች ሁሉ ልዩ የሚያደርገን ሌላ ምን ነገር አለ? እግዚአብሔር ሙሴን በአንተ ደስ ስላለኝና በስም ስለማውቅህ የጠየቅከውን ያንኑ አደርጋለሁ አለው። ከዚያም ሙሴ እባክህ ክብርህን አሳየኝ አለው። እግዚአብሔርም እንዲህ አለ፣ መልካምነቴ ሁሉ በፊትህ እንዲያልፍ አደርጋለሁ። በፊትህም ስሜን እግዚአብሔር አውጃለሁ። ሰምረውም ምሕረት አደርጋለሁ፣ ለምራራለት ርኅራኄን አደርጋለሁ። ነገር ግን ማንም እኔን አይቶ መኖር ስለማይችል ፊቴን ማየት አትችልም። ከዚያም እግዚአብሔር እንዲህ አለ፣ በአጠገቤ ስፍራ አለ፣ አንተም በአለት ላይ ትቆማለህ። ክብሬ በዚያ ሲያልፍ በአለቱ ስንጥቅ ውስጥ አደርግሃለሁ። በዚያም እስከማልፍ ድረስ በእጄ ጋርድሃለሁ። ከዚያም እጄን አነሳለሁ፣ ጀርባዬንም ታያለህ፣ ፊቴን ግን መታየት የለበትም። ምዕራፍ 34 እግዚአብሔር ሙሴን እንደ መጀመሪያዎቹ ያሉ ሁለት የድንጋይ ጽላቶች ጥረት፣ እኔም አንተ በሰበርካቸው በመጀመሪያዎቹ ጽላቶች ላይ የነበሩትን ቃላቶች እጽፍባቸዋለሁ። በማለዳ ተዘጋጅተህ ወደ ሲና ተራራ ውጣ። በዚያ በተራራው ጫፍ ላይ በፊቴ ቁም። ካንተ ጋር ማንም እንዳይወጣ ወይም በተራራው ላይ በየትኛውም ቦታ እንዳይታይ። የበግና የፍየል መንጋዎች የቀንድ ከብቶችም እንኳን በተራራው ፊት ላይ መጋረጥ የለባቸውም። ስለዚህ ሙሴ እንደመጀመሪያዎቹ ያሉ ሁለት የድንጋይ ጽላቶችን ጠርቦ እግዚአብሔር እንዳዘዘው በማለዳ ወደ ሲና ተራራ ወጣ።
ሁለቱን የድንጋይ ጽላቶችም በእጆቹ ያዘ። ከዚያም እግዚአብሔር በደመና ወረደ። በዚያም ከእርሱ ጋር ቆሞ ስሙን እግዚአብሔር አወጀው። እርሱም በሙሴ ፊት እንዲህ እያለ እያወጀ አለፈ። እግዚአብሔር ሩሩ ቸር አምላክ፣ እግዚአብሔር ለቁጣ የዘገየ ፍቅሩና ታማኝነቱ የበዛ ፍቅሩ ለሺዎችን የሚጠብቅ ክፋትና ዓመፅን ኃጢአትን ይቅር የሚል በደለኛውን ግን ሳይቀጣ ዝም ብሎ አይተውም። ለአባቶች ኃጢአት ልጆችን የልጅ ልጆቻቸውን እስከ 3-4 ትውልድ ይቀጣል። ሙሴም ወዲያውኑ ወደ መሬት ዝቅ ብሎ ሰገደ። አቤቱ ጌታ ሆይ በፊትህ ሞገስ አግኝቼ ከሆነ ጌታ ሆይ ከኛ ጋር ሂድ። ይህ አንገተ ደንዳና ሕዝብ ቢሆንም እንኳን ክፋቶቻችንና ኃጢአቶቻችንን ይቅር በል፣ እንደ ርስትህም አድርገህ ውሰደን። ከዚያም እግዚአብሔር እንዲህ አለ፣ ከአንተ ጋር ኪዳኔን አገባለሁ። ከዚያም ቀደም በዓለም ሁሉ ለየትኛውም ሕዝብ ከቶ ያልተደረገ በሕዝብ ሁሉ ፊት ድንቅን አደርጋለሁ። በመካከላቸውም አብረሃቸው የምትኖር ሕዝብ እኔ እግዚአብሔር ለአንተ የማደርግልህን ሥራ የቱን ያህል አስፈሪ እንደሆነ ያያሉ። ዛሬ የማዝህን ፈጽም። አሞራውያንን፣ ከነዓናውያንን፣ ኬጢያውያንን፣ ፌርዛውያንን፣ ኢያቡሳውያንን በፊትህ አስወጣቸዋለሁ። በምትሄድበት አገር ነዋሪዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ፣ አለዚያ በመካከልህ ወጥመድ ይሆኑብሃል። መሠዊያዎቻቸውን ሰባብሩ፣ የማምለኪያ አጸዶቻቸውንም አድቅቁ፣ የአሼራ አጸዶቻቸውንም ቁረጡ። ስሙ ቀናተኛ የሆነው እግዚአብሔር ቀናተኛ አምላክ ነውና ሌላ አምላክን አታምልክ። በምድሪቱ ከሚኖሩ ጋር ኪዳን እንዳታደርግ ተጠንቀቅ። ምክንያቱም አምላኮቻቸውን ተከትለው ባመነዘሩና መስዋዕት ባቀረቡ ጊዜ ይጋብዙሃል። አንተም መሠዊያዎቻቸውን ትበላለህ። ለወንዶች ልጆችን ሴት ልጆቻቸውን ታጭላቸውና እነዚህ ሴት ልጆቻቸው አምላኮቻቸውን በመከተል ሲያመነዝሩ ወንዶች ልጆችን ተመሳሳይ ድርጊት እንዲፈጽሙ ያነሳሷቸዋል። ቀልጠው የሚሰሩት አማልክትን አታብጅ። የቂጣን በዓል አክብር። እንዳዘዝኩህም ለ7 ቀን እርሾ ያልገባበት ቂጣ ብላ። ይህንም በተወሰነ ጊዜ በአቢብ ወር አድርግ፣ በዚያ ወር ከግብፅ ወጥተሃልና። የመንጋህ ወይም የበግና የፍየልህ የቀንድ ከብትህ ተባት በኩር ሁሉ ሳይቀር ከማኅፀን በኩር ሆኖ የሚወጣ ሁሉ የኔ ነው። የአህያውን በኩር በበግ ጠቦት ዋጀው፣ ካልዋጀው ግን አንገቱን ስበረው። በኩር ወንድ ልጆችን ሁሉ ዋጅ። ማንም በፊቴ ባዶ እጁን አይቅረብ። 6 ቀን ሥራ፣ በሰባተኛው ቀን ግን እረፍ። በእርሻና በመከር ወቅት እንኳ ቢሆን ማረፍ አለብህ። የሰባቱን ሱባኤ በዓል ከስንዴው መከር በኩራቶች ጋር እንዲሁም የመክተቻ በዓልን በዓመቱ መጨረሻ ላይ አክብር። በዓመት 3 ጊዜ ወንድ ሁሉ በእስራኤል አምላክ በጌታ እግዚአብሔር ፊት ይቅረብ። አሕዛብን ከፊትህ አስወጣለሁ፣ ድንበርህን አሰፋለሁ። በየዓመቱ 3 ጊዜ በአምላክህ በእግዚአብሔር ፊት ለመቅረብ ስትወጣ ምድርህን ማንም አይመኝም። እርሾ ካለው በማንኛውም ነገር ጋር የደም መሥዋዕት ለእኔ አታቅርብ። ከፋሲካ በዓል የተረፈው መሥዋዕት እስከ ማለዳው አይቆይ። የአፈርህን ምርጥ በኩራት ለአምላክ ለእግዚአብሔር ቤት አምጣ። ጠቦት ፍየልን በእናቱ ወተት አትቀቅል። ከዚያም እግዚአብሔር ሙሴን እነዚህን ቃሎች ጻፋቸው፣ ለእነዚህም ቃሎች መሠረት ከአንተና ከእስራኤል ጋር ቃል ኪዳን አድርጌያለሁና አለው። ሙሴ እህል ሳይበላ ውሃም ሳይጠጣ ከእግዚአብሔር ጋር 40 ቀንና 40 ሌሊት በዚያ ነበር። በጽላቶቹ ላይ የቃል ኪዳኑን ቃሎች 10ቱን ትእዛዛትን ጻፈ። ሙሴ 2ቱን የምስክር ጽላቶች በእጆቹ ይዞ ከሲና ተራራ በወረደ ጊዜ እግዚአብሔር ጋር ከመነጋገሩ የተነሳ ፊቱ እንደሚያበራ አላወቀም ነበር። አሮንና እስራኤላውያን ሁሉ ሙሴን ባዩት ጊዜ ፊቱ ያበራ ነበር። ወደ እርሱ ለመቅረብም ፈርተው ነበር። ሙሴ ግን ጠራቸው። ስለዚህ አሮንና የማህበሩ መሪዎች ወደ እርሱ ተመለሱ። እርሱም አናገራቸው። ከዚያም በኋላ እስራኤላውያን ወደ እርሱ ቀረቡ። እግዚአብሔር በሲና ተራራ የሰጠውን ትእዛዞች ሁሉ ሰጣቸው። ሙሴ ለእነርሱ ተናግሮ ከጨረሰ በኋላ በፊቱ ላይ መሸፈኛን አደረገ። ከእርሱ ጋር ለመነጋገር ወደ እግዚአብሔር ሐልዎት በሚገባበት ጊዜ ሁሉ ግን እስከሚወጣ ድረስ መሸፈኛውን ያነሳ ነበር።
በወጣም ጊዜ የታዘዘውን ለእስራኤላውያን ነገራቸው። ፊቱ የሚያበራ መሆኑን አዩ። ከዚያም ሙሴ ከእግዚአብሔር ጋር ለመነጋገር ተመልሶ እስኪሄድ ድረስ መሸፈኛውን መልሶ በፊቱ ላይ ያደርግ ነበር። ይህንን እያዳመጣችሁ ያላችሁ ሁሉ እግዚአብሔር ዘመናችሁን ይባርክ። ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።